ሰላም ጓደኞች እንዴት ናችሁ? ዛሬ ጁን 14 ነውና በጣም በህይወቴ ኢምፖርታንት የሆነ ነገር ልነግራችሁ ነው የመጣሁት። ከረጅም አመት በፊት የሆነ ግን በኔ ህይወትም በጣም ትልቅ ኢምፓክት ያለው ነገር ማለት ነውና የዛሬ 60 አመት አካባቢ ማለት ነው ጁን 12 1967 ዓመተ ምህረት አሜሪካ ውስጥ የጸደቀ ህግ ነበርና ያ ህግ ምንድነው? ጥቁርና ነጭ መጋባት እንዲችል ነጻነት የሰጠ ህግ ማለት ነው። አስቡት። ይሄ የረጅም ዘመን የሚባል ታሪክ አይደለም። 60 አመት ረጅም ነው ይገባኛል፣ ግን እንዴ ነው 100 አመት ምናምን በላይ አሁን እንዲህ ነገር ብለን ነው የምናስበው። ምክንያቱም ለረጅም ጊዜ ሰው አሁን እንደፈለገ ሲጋባ ምናምን ስለምናይ በማንኛውም ቆዳም ምንም ሳይገድበው ሰው ከወደደው ከተስማማው ከሚከባበረው ሰው ጋር መኖር እንደሚችል ስለሆነ ሁላችንም የምንረዳው። ይሄ ነገር ግን በአንድ ዘመን ህገ ወጥ ሆኖ ሊያሳስር ሊያስቀጣ የሚችል ነገር ነው ብሎ ለማመን በጣም ነው የሚከብደው። ለኔ በተለይ በጣም ይከብደኛል። አንደኛ ባክግራውንድ የመጣሁበት ሀገር ኢትዮጵያ ነው። እኛ በግዥም በቀኝ ግዛትም ምናምኑም ስላልኖረን መብታችንን መጥቶ እንደዚህ ማድረግ የለባችሁ ምናምን ብሎ የነገረን ሰው የለም። አያቶቻችን ለዛ በጣም ብዙ ነገር ከፍለውበታልና ሁሉም የምናገኘው ነጻነት በሙሉ ዛሬ ኢንጆይ የምናደርገው ነገር በሙሉ የሚገርማችሁ ነገር በአንድ ዘመን ሰዎች የከፈሉበትን ነገር አናስበውም። ዛሬ እኛ እያጣጣም ነው በሰላም እንኖራለን። እኛም ደግሞ የምንታገላቸው ትግሎች አሉ አይደለ? ለወደፊቱ ትውልድ ይሆናል ብለን ማለት ነው። እኛ እንኳን በእኛ ዘመን እንኳን ኢንጆይ ባናረገው ለልጅ ልጆቻችን የሚባል ነገር አለ። እነሱም እንደዛ እና ምንድነው ያንን ልል የቻልኩበት ምክንያት ከዛ በፊት አሜሪካ ውስጥ ሁለት ጥንዶች ከቨርጂኒያ አካባቢ ይመስለኛል እና የተሰራ ፊልም ነው በእውነተኛ ፊልም ላይ ተመስርቶና ሚልድሬድ እና ሪቻርድ የሚባሉ ጥንዶች ያሳለፉትን መከራ በዚህ ምክንያት ማለት ነው ሲታሰሩ ነበር በጣም ብዙ ነገርና ያ በኋላ ላይ ግን ሄዶ ጸደቀ ማለት ነው። እንትኑ መጋባት እንዲችሉ ተፈቀደላቸውና ፊልም ነው ተሰራ በኋላ አሁን ታሪኩ እንትን ቢሆንም በፊልም 2016 ላይ የተሰራ ፊልም ነውና የሚገርማችሁ ነገር ደግሞ ደስ የሚለው ነገር የሱ ላስት ኔም ላቪንግ ነው። በጣም በቃ እንዴት ፊቲንግ የሆነ ነገር ነው አይደለ? እና ዘ ላቪንግ በኋላ ከተጋቡ በኋላ ያው ስማቸውን እንትን አሉ መርጅ ያደረጉ ማለት ነው። በቃ ስሙ ራሱ ነው ከዛ ጀምሮ ነው የሚያስደስተኝ የሚያስደንቀኝ አጋጣሚ። እውነትም ፍቅርን መሰረት ስላደረጉ ያሳለፉትን ነገር ልነግራችሁ አልችልም። ይሄን ሰው ስለወደዳችሁ ብዙ ጊዜ በቤተሰብ በምናምን ተጽዕኖ ሊኖር ይችላል። አትጋቡ፣ ይሄን መስፈርት አላሟላ። መንግስት ተደርቦበት ግን እንትን ሲላችሁ ሌላ ሌቭል ውስጥ ያስገባዋል አይደለ? ቻሌንጁን አንዳንድና ምንድነው ለሌላ የፈለኩት ነገር ሰዎችን እውነትም ከምንለያይበት ነገር የምንመሳሰልበት ነገር እንዴት እንደሚበልጥ ማለት ነው። ዋና ነጥቤ እሱ ነው። ስጀምርም ስጨርስም በሱ ለመጨረስ ሞክራለሁና ሰዎች ከተዋደዱ ከተከባበሩ የሁለቱንም ባህሎች ንግግሮችን ዘይቤዎችን ካጣመሩ መኖር የማይችሉበት ነገር የለም አይደለ? ትዳር ቻሌንጅ ነው። ፐርፌክት ነገር ነው ልልፈልጊ አይደለም። ታውቃላችሁ ከበፊትም ከተጋባችሁ በኋላም ሳትጋቡም ከተጋባችሁ በኋላ በጣም የላይፍ ብዙ ቻሌንጆች አሉ የምታልፉበት በጣም ግን እንደዛም ሆኖ ጸንቶ ያለውን ነገር እንትን ብሎ መኖር ለሚችል ሰው አንዳንድ ሺዎቹን እንትን ማለት ይቻላል ወርክአውት ማድረግ ይቻላል ማለት ነውና እነዚህ ሰዎችም እንደዛ ነው። የራሳቸው ነገር ፐርሰናል ነገር ሳይኖርባቸው ቀርቶ አይደለም። በዛ ላይ ደግሞ የተጨመረ መንግስትን የሚያክል ነገር አትጋቡ አትኑሩ ከሚላቸው ጋር ሁሉ ተጋፍተው መኖር ችለዋል። ቀላል ነገር አይመስለኝም እውነቱን ለመናገር። እኔ በዛ ላይ ጸናለሁ ብዬ አስባለሁ። እስር ቤት ምናምን ተወርወሪ ይባል አላቅም ብቻ በጣም ከባድ ነገር ሆነ። እነሱ ግን እንትን ያሉትን ነገር እኛ አጣጥመነዋል። እንዳልኳችሁ እኔ በቀኝ ግዛት ውስጥ ስላልኖርኩኝ አያቴ ግን ጣሊያኖችን የጣሊያኑ እንትን የወረራ ጊዜ እንዳለ ከመጀመሪያ እስከ መጨረሻ ያሳለፈውን ነገር ነግሮናል። በዛ ምክንያት ኢትዮጵያ ውስጥ ያ ሜንታሊቲ ኖሮኝ አላደኩም። እኔ ሳደግ ማተን ሳገባ ፈረንጅ ሆነ ምናምን ሆነ ያው የባህል ልዩነት የሀገር ልዩነት ምናምን እንዳለ ሳላቀርቼ ሳይሆን ህግ የሚያግደን ነገር አልነበረም። እዛ ሀገር ሄጄም የተጋባሁት አዲስ አበባ መዘጋጃ ቤት ነው። እዚህም ስንመጣ ዞር ብሎ ያየን ሰው የለም። ግን ሁላችንም የኔም አያቶች መስዋዕትነት ከፍለዋል። እንደገና ደግሞ እዚህም ሀገር ያሉት እነዚህ የማናቃቸው ሰዎች
በዛ መካከል በእነሱ ምክንያት ህጉ እንዲጸድቅ ተደረገ ማለት ነው። ከዛ ወዲህ ሰው ኤዥያ ይሁን አፍሪካ ይሁን ዩሮፕ ይሁን አሜሪካ ውስጥ ይሁን ምንም ቦታ አሁን ሰውን ስታገቡ አትሊስት ህግ እንዴ ነው ኬስ ኖሯችሁም የከሳችሁ ሰው የለም። የቤተሰብ ተጽዕኖ ይኖራል አውቃለሁ። ብዙ ሰው መስፈርት ያወጣላችኋል። እንደውም አይደለም ማግባት ያለባችሁ ይባልና ይነገራችኋል። እንዲህ አይነት ትምህርት ያለው፣ እንዲህ አይነት ገንዘብ ያለው፣ እንዲህ አይነት ቦታ የሚኖር፣ ቀለሙ፣ ዘሩ፣ የመጣበት አገር፣ ባህሉ ምናምን ሁሉ ነገር በጣም እንዴ ነው ይሄ ሁሉ ነገር ማች ካላደረገ ትዳር እንደማይሰምርም አርገው ነው ሰው የሚነግራችሁ። ግን አንደኛ እንደሱም ብለው የሚመክሯችሁ ሰዎች አምጡልን ብትሏቸው የሚያመጡላችሁ ሰው የለም። የራሳችሁን እንትን ተጠቀሙ ለማለት ነው። ለእኔ እንጃ ይሄ ለመምከር ብዬ ሳይሆን አንዳንድ ጊዜ እንደ ራሳችን ጥሩ ጃጅ የለም። ሰዎች የሚሰጡትን ነገር መቀበል ጥሩ ነው፣ ግን ቤዝ የሚያደርጉበትን ነገር ግን በጣም እንትን ማለት መመርመር ያስፈልጋል። ለምን ያ እነሱ የሚሉትን ሁሉ መስፈርት ያሟላ ሰው በምድር ላይ ለማለት ከባድ ነው። ለምን እኔም ፐርፌክት አይደለሁም፣ እሱም ፐርፌክት አይደለም። ግን መከባበሩ እንዳለ መዋደዱ ካለ መነጋገር ከተቻለ የማይፈታ ነገር አለ ብዬ አላስብም። መኖር የማይቻልበትም ሁኔታ ያለ አይመስለኝም። እኔ እንደዛ ብዬ ከማምኖ መካከል ነኝ። የእናንተን ደግሞ ንገሩኝ እስቲ። ያ ሁሉ መስፈርት ሁሉ ካልሞላ መኖር አይቻልም ወይ ብላችሁ ነው የምታምኑት? ወይም ደግሞ መፈታት የሚችሉ ነገሮች አሉ? ከተወሰኑ ኤክሰፕሽን አንዳንድ ነገሮች ላይኖሩ በፍጹም ማለፍ የማንችላቸው መሰናክሎች ሊኖሩ ይችላሉ። ከዛ ውጭ ግን ያለው ነገር ይፈታል ብዬ ነው። እኔ ምናልባት በጣም ካይንድ እንትን ኔቸር እና ሃርት ያለኝ ሰው ነኝ በተፈጥሮ፣ እንደዛ ብዬ ነው የማስበው። በምንም ነገር ሰውን በእንትኑ መርጫ አላቅም፣ ጓደኛም ሆነ ምንም ሆነ ያ ነገር። ምክንያቱም ያም ሰው ስለኔ ይሄ ጎደለሽ ቢለኝ ደስ አይለኝም። ስለዚህ ያንንም ላለማድረግ ሞክራለሁና ሰውን ስትወዱ እስከ አለበት ሁኔታ መውደድ መቻል አለብን አይደለ? እና እሱም ብዬ ነው ማስበው። ሆነ ብዬ ፕላን አድርጌ ያመጣው ሳይሆን እስኪ ተፈጥሮዬ ነው። በቃ ምንም እንትን መቀየረው ምናምን ነገር የለምና ሰዎች ለዚህ ነው አንዳንድ ሰው የሆነ ይሄንን ሰው አገባም ነው ለኔ ወደ አይምሮይም ለደቂቃም ክሮስም አያደርገውም፣ ይሄ ነገር የለውም፣ በዚህ በኩል አልወጣም ምናምን ነገር እንዳልኳችሁ ያ ያላችሁ ሰው ጥሩም ሰው አምጣልኝ፣ እሺ አንተ ያልከውን ፐርፌክት አምጣልኝ ብትላችሁ ምንም ሊስት የሚያደርገው ሰው አይኖርም። እና ሁሉ ነገር በመነጋገር በምናምን የሚሆን ነው ብዬ አስባለሁ። እና ላይፍ ፐርፌክት አይደለም፣ ሜሬጅ ፐርፌክት አይደለም፣ እኛም ፐርፌክት አይደለንም። እሱን ለማለት ፈልጌ ነው። እና በመቻቻል ግን በምታምኑበት ነገር እግዚአብሔርን በመፍራት ምናምን የማይሆን ነገር አለ ብዬ አላስብም። ኤኒዌይ እነዚህ ሰዎች ፊልሙን 2016 ላይ የወጣ ፊልም ነው፣ ዘ ላቪንግ ይላል። ብታዩት በጣም ደስ ይለኛል። በጣም ብዙ ነገር ተምረንበታል። እኔም ማትም አይተነዋል። የዛን ጊዜ አዲስ ሆኖ ገና ስክሪን ላይ እንዳለ ማለት ነው። እና ደስ የሚለው ደግሞ በጣም የሚገርማችሁ ነገር ኢትዮጵያዊ ናት። ሚልድረድን ሆና የምትጫወተው ልጅ ኢትዮጵያዊ ናት። ሩት ነጋ ትባላለች። እሷም ደግሞ የእንደዚህ የሁለት አገር ሰዎች ተገናኝተው የወለዷት የዛ ውጤት ናትና አባቷ ነጋ ኢትዮጵያዊ፣ እናትየውን ስሟን አላቅም፣ አይ ቲንክ እንግሊዛዊ ትመስለኛለች። አሁንም ሩት የምትኖረው እዛ ነው። የአማርኛም ተናጋሪ አትመስለኝም። በልጅነቷ ከኢትዮጵያ እንደወጣች ነው በኋላ ሄጄ አንዳንድ ነገር ሳነ። በጣም ደስ ጎበዝ ናት፣ ደስ የምትል አክተር ናትና ሩት ነጋ። እሷም የዛ ውጤት ናት እና ያንን ፊልም ደግሞ የመስራት እድልን በማግኘቷ ደግሞ ለሷ እርግጠኛ ነኝ እንኳን ለሷ ለኛ ሚኒንግ አለው ብዬ አስባለሁ። እንዴት ደስ ይላል የዛ ፕሮዳክት ስለሆነች ማለት ነውና እነዛ ይከብና ዛሬ እውነት ነው ለማናቃቸው ሰዎችም አንዳንድ ጊዜ ለካ ምስጋና አለን አይደለ? ልክኛ ድሮ እነዚህ ሰዎች ከዚህ ያወጡን እንደዚህ ታግለው ነው እዚህ ያደረሱን ምናም የተለያየ ላይፍ ላይ ማለት ነው ብዙ እንዴት ነው ጀስት እንትኑ ይለያያል ሰዎች የሚያልፉበት ነገርና ያ እነሱ ያለፉበት መሰናክልና ድንጋይ ዞር ብሎ እኛን እንዳያሰናክል ማረጋቸው አስበውበትም እኮ ላይሆን ይችላል። አሁን እነሱ የዛን ጊዜ እንደዛ ቻሌንጅስ ምናምን ሲገቡ ለወደፊቱ ትውልድ ብለን እንታገል ብለውም አይመስለኝም። የራሳቸውን ላይፍ እየኖሩ ነውና የሚዋደዱ ስለሆኑ ያንን ለማለፍ ነው ብዙ ያን እስከ መታሰር ምናምን ነገር አልፈው እንትን ያሉትና ያኛ ጠቀመን። ስለዚህ እናመሰግናለን። በህይወት የሉም። አይ ቲንክ 2008 ላይ ፊልሙ ከመሰራቱ በፊት ምናምን ያረፉ መሰለኝ ሰዎቹና የልጅ ልጆቻቸው ግን አሉ እርግጠኛ ነኝና የዛ እንትን ናቸው አይደለ? እነሱም ቤኔፊሻሪ ናቸው ከእንደዚህ አይነት ነገርና አንዳንዴ ለካ እውነትም ታሪክ በጣም የሚገርም ነገር አለው። እውነቱን ለመናገር ይሄ ፐርሰናሊ የዛሬ 60 ዓመት አካባቢ የተፈረመ ነገር እኛም ቤኔፊት አድርጎን እንትን ስለኖርን ነውና
እና ፖይንቴም እንደዛ ነው ከሚያለያየን ነገር የሚያመሳስለን ይበልጣል እንዳልኳችሁ በኔ ስለማት ሌላ ሀገር ሰው መሆን ስለ ቆዳው ምናምን ለደቂቃ ወደ አይምሮ የመጥቶ አያውቅም ላይፍ ቢዚ ናችሁና ማናችንም ሰው ባሌ ረጅም ነው ቀጭን ነው ወፍራም ነው አጭር ነው እንደማንለው ሁሉ ስለ ቆዳውም ቀለም አናስብም የሚገርማችሁ ነገር መዋደድና መከባበር ምናምን ነገር ሲኖር እንደውም ሁለቱን ባህል መርጃ አድርጎ የበለጠ ፍሎሪሽ ታደርጋላችሁ እንዳልኳችሁ የሁለት ባህል እንደውም መቀየጥ የበለጠ አይምሮአችሁን በጣም ያሰፋዋል በጣም ነው የሚገርማችሁ ብዙ ሰዎች ይጠይቁኛል አንዳንዶቹም ይቃወሙኝም በነገራችን ላይ ገጥመውኛል በጣም ምንም የማያውቃችሁ ሰው በትንሽ ጊዜ እንትን ካላችሁ ባላችሁ ወይም ሚስታችሁ ወይ ሚስት ወይ ባል ምናምን የሌላ ሀገር ዜጋ ነው ስትሉ ኢሚዲየትሊ ልክ አብሯችሁ እንደሚኖሩ ሰዎች ለመልስ የተዘጋጁ ሰዎች አሉና አንዳንድ ጊዜ መፍረድም አንችልም ምክንያቱም ከራሳቸው ዕውቀት ከዛች ካለቻቸው ውስን ዕውቀት ተነስተው ነው የሚናገሩትና ካልኖሩበት እንዴት ነው ከዳር ሆኖ ማወቅ የሚቻለው አንዳንድ ጊዜ እየኖራችሁበት ራሱ የማይገባችሁ ነገር በላይፍ ላይ የለም ይሄን ነገር አላቅም ዛሬ ተማርኩ የምትሉት ብዙ አመት ኖራችሁበት እንኳን ስለ ሰው ቤት ኑሮ ምናምን ለማወቅ ማለት ነውና የሚፈትኗችሁ ሰዎች አሉ በነገራችን ላይ እንኳን የሌላ ሀገር ዜጋ እኛ እርስ በርሳችን ሁሉ ያለውን ነገር ብዙ መናገር አያስፈልግም አይደል ይታወቃል ከሚመስላው ሰው ጋር እንኳን እንትን ብላችሁ በአንድ ሀገር ውስጥ ራሱ ሆናችሁ በጣም ብዙ መስፈርቶች አሉና የሌላ ሀገር ደግሞ ሲሆን ሌላ የራሱንም እንትንም ለማለት እንዴት ነው አስተያየትም ለመስጠት እንትን ይላል መንገድ ይከፍታል ለብዙ ሰዎች እና በጣም ደስ ብሏቸው እንዴት ደስ ይላል ሚላችሁ አሉ አልፎ ደግሞ ኦኬዥናል እንትኖች ደግሞ አሉ እንደ ተሳሳታችሁ ለነገሯቸው የሚሞክሩና ወይ እነሱ ሰዎች እንዳልኳችሁም ከውስን ነገር ነው ወይም ደግሞ እኔ ያላደርገውም ለማለት ነው that's fine ምክንያቱም አንዳንድ ጊዜ የተለያየ ነገር አለ ለኔ አይሆነኝምና ያንተ ኑሮ ስተት ነው ማለት በጣም ሁለት በጣም ሰማይና ምድር ያክል የተለያዩ ነገሮች ናቸው በተለያየ ምክንያት እኔ ከውጭ ዜጋ ጋር መጋባት አልችልም የሚል ሰው ምንም ችግር የለም ምክንያቱም ለምን እኔ የመረጥኩትን ይመርጣል እኔም በሱ ህይወት ገብቼ ይሄን አርግ ማለት መብት የለኝም ያም ሰው ቢቻል ባይኖረው ነው የሚመረጠው እንደዛ አይነት ነገር ግን ምርጫችሁን ሁሉ ጊዜ ቻሌንጅ የሚያደርጉ ሰዎች አሉ የውጭ ዜጋ እውነትም በዛ ሪሌሽንሺፕ የሚያላችሁ ወደፊትም ገና አሁን ዴት እያረጋችሁ ለታገቡ ምናምን ታስቡ ሰዎች ከየአንግሉ ነው ፍላጻው የሚመጣው እና ግን እንዳልኳችሁ ያንን ትልቅ ቦታ ልትሰጡት ይገባል ብዬ አላስብም ፐርሰናሊ ማያውቃችሁ ሰው ስለናንተ እንደዛ ፐርሰናሊ ሆነ ነገር ላይ እንትን ለማለት ለማዳመጥና ለመማር እኮ አይደለም እንደሱ ከሆነ ችግር የለም የምችላትን ማቃትን ነገር እንደውችን አወኩምላትን ትንሿን ነገር እኮ እኔም ቢሆን ሼር ለማድረግ ሞክራለሁ በስነ ስርዓትና በመከባበር ከጠየቃችሁኝ ግን በመቃወም እንትን ይላችሁ ገና ከመጀመሪያው ለነገሩ ስዊንግ ያረገ የሚመጣ ሰው አለ በቃ ለመምታት እንዴት ይሆናል እንደዚህ ምናምን የሚል ሰው እነሱ ትንሽ ግራ የሚያጋቡኝ ካታጎሪዎች ናቸውና እንዳልኳችሁ እዚህ ጋር መቻቻል እንዳለ እዚህ ጋርም ደግሞ ጥያቄያችንንም በስነ ስርዓት ካደረግነው እንመልሳለንና ቻሌንጅ አለው ምንም ቀላል ነገር የለውም እንዳልኳችሁ ከራሳችሁ ሰው ጋርም ተጋብታችሁ የሚኖረው ቻሌንጅ እዚህ ጋርም ይኖራል ግን አይነቱን በርግጥ ሊለያይ ይችላል እንግዲህ የቋንቋ መለያየትን የባህል ምናምን ነገር ነው ግን እኔ አንድ በጣም ደስ የሚለኝ ነገር ኤቭሪዴይ የምንማረው ነገር አለ እስከምንሞት ድረስ አይደል እስከ ላስት ሚኒታችን ድረስ ህይወት ራሷ ትምህርት ቤት ናት ምናምን ብዙ ነገር ነው የምንሰማው ከሌላ ሀገር ዜጋ ጋር ስትኖሩ የምትማሩት ነገር ያስደንቃችኋል ትልቁ ዋናው ነገር እንዳልኳችሁ ከምንለያይበት ነገር የምንመሳሰልበት ነገር እንደሚበልጥ ስታውቁ ሻክ ውስጥ ነው የምትገቡት ላይ የምናየው ነገር የሰው ምንድነው በጣም ሻክ ትሆናላችሁ ለካ የምንለያይበት ነገር ትንሽ ነው ከቆዳችን እንትን የዘለለ ነው ብለን እንድናስብ ያደርጋቸዋል ትልቅ እኔ የተማርኩት ነገር ያ ነው የሰው ልጆች ፍራታችን ስጋታችን ደስታችን ምኞታችን ድሪማችን ለቤተሰባችን ያለን ነገር የሚገርመው ነገር ሰው የሚያደርገው ነገር አለ በቃ ወደድንም ጠላንም ስለ ቀለሙ በፍጹም እሹ አይሆንባችሁም ይገርማችኋል የተወሰኑ ነገሮችን ቢኖሩ you can work it out እሱን ማለት ፈልጌ ነው ያጋጠማችሁም ወደፊትም ለሚያጋጥማችሁና ግን ይሄ እኛ እንደምንፈራው አይነት ነገር በፍጹም የለም ካለም ሌላ ምክንያት አለው ማለት ነው
እና እንደዛ ሆኖ መኖር ይቻላል። በጣም ነው የሚገርመው። እንዳልኳችሁ እኔ ጥያቄ ያጋጥመኛል። ብዙ ሰውም ደግሞ እንዴት ነው ለመማር ነው እንዳልኳችሁ። አንዳንድ ጊዜም ያው ጀስት የራሱን ምሬትም ሀዘንም ደስታንም ራላችሁ ላይ እንትን ማለት የሚፈልግ ሰው አለ አንዳንድ ጊዜና ከዛ መጠንቀቅ ጥሩ ነው። እኔ ተማርኩት እንዳልኳችሁ የሁለት ባህሎችን እንትን ማለት የበለጠ እኔ ቋንቋ ባህል ምናምን ማየት ማጤን ምናምን ኦብዘርቭ ማድረግ የሚያስደስተኝ ሰው ነኝ በተፈጥሮዬ። ስለዚህ ለዛ ስፈጠርም ችግር ኦፕን ሆኛለሁ ማለት ነው። ስለዚህ እሱ እንቅፋት አልሆነብኝም። እንደውም በጣም እንትን እላለሁ አንዳንድ ጊዜ ይገርማችኋል። ማትን ብትጠይቁት ስለዚህ ሀገር ያኗኗር ዘይቤ ምናምን እሱ ያው በጣም ከኔም የበለጠ በጣም ሪዘርቭድ የሆነ ሰው ነውና እኔ የማይባቸው አንግሎች ምናምን እሱ ራሱ ይገርሙታል። ለካ እንደዚህ ማለት እኔ የማይበት ከሌላ እንትን አንግል ነው አይደለ? ስለዚህ የምትማሩት ነገር እየሰፋ ይሄዳል። እውቀት ደግሞ በጣም አስፈላጊ ነገር ነው። ያ ነው የሚያስደስተኝ ነገር። ተመሳሳይም ሰው እኮ ባገባ ኦልሬዲ የማውቀው ባህል ነው፣ በቃ በዛው እንቀጥላለን አይደለም? ግን ይሄ ለኔ የጨመረልኝን ነገር ብዬ ነው የምነግራችሁ። በጣም ብዙ ነገር እንድል አድርጎኛል። ሰዎች እንዴት ይኖራሉ፣ ምን ይመስላሉ ምናምን። ምክንያቱም ሌላ ሀገር ነው ያግብቼ የመጣሁት አይደለም? ስንት እንትን ተብሎና ሰው የመጣበት ነገር የተለያየ ቢሆንም ወደ ፈረንጅ ሀገሮች ወደ ማንኛውም ሀገር የምንሄድበት ነገር ምክንያቱ ቢለያይም እኔን ያመጣኝ ጋብቻ ነው። ሌላ ምንም እዚህ ሀገር የምመጣበት ነገር አልነበረም። እና በዛ ምክንያት ብዙ ነገሮችን ተማርኩና ቁጭ ብለን አንዳንዴ የሚገርማችሁ ነገር ምንድነው የሚያመሳስለን ነገር እንደው ምሳሌ እንኳን ስጪ ብትሉኝ ማት ኢሚዲየት ፋሚሊዎች አሉት። ያው እንደ ማንኛውም ሰው በጣም ብዙም ኤክስቴንድድ ፋሚሊዎች አሉት። በጣም ብዙና በየእንትኑ እንገናኛለን። በአመት አንዴ ሁለቴ በተለይ ሲሆን እንደዚህ ትልቅ እንትኖች ይዘጋጁና እንደዛና እና በምንገናኝባቸው አጋጣሚዎችም ከማት ጋርም ደግሞ እንደዚህ ቁጭ ብለን አንዳንድ ጊዜ የምትጫወቷቸው ነገሮች አሉ አይደለ? እንዴት የምንመሳሰልበት ነገር እኔ በቃ ይገርመኛል። እሱ ያለው ነገር እኔ ያለኝ ነገር እሱ ላይኖረው ይችላል። ትንሽ ማቴሪያል የሆኑ ነገሮች ሞር እዚህ ሀገር አላቸው፣ የታወቀ ነው። የሀብቱ መጠን ይለያያል አይደለ? እሱ የተጫወተባቸው ቶይስ ምናምን አልነበረኝም፣ ግን ተመሳሳዩ ነገር አመሳስለን እንጫወት ነበረ። እነሱ የእንትኑ ብይ ቢኖራቸው እኛ በጭቃ ብይ እንሰራ ነበረ። ሌላ አይነት ኳስ ቢኖራቸው በጨርቅ ኳስ እንሰፋ ነበር። እኛም ጋር እኮ እሱ የነበረው ሰው ነበር። እኔ እሱ እንደዛ አይነቱ ነገር ብዙ ስላልነበረኝ ተመሳሳይ ነገር ነውና የሁላችንም ድሪማችን ግን እንትን ነው። በቃ ሄዶ ያ ነገር ነውና ማት ምን ይለኛል ሁል ጊዜ እሁድ እንደው በጣም ሬርሊ የሆነ አንድ ችግር ተፈጥሮ ካልሆነ በስተቀር ሁል ጊዜ አያቱ ቤት ነው ምሳ የሚበሉት። እሁድ ከቤተ ክርስቲያን በኋላ ልክ ከቤተ ክርስቲያን ሲወጡ በምሳ ሰዓት አካባቢ የአባቱ እናት ቤት ይሄዳሉ። የወንድ አያቱና የሴት አያቱ ማለት ነው በአባቱ ሳይድ። እና ማአት ካዝኖች ናቸው ያሉት። እነማት ራሱ 3 ናቸው፣ እሱና 2 እህቶቹ። ሌሎቹ ካዝኖች በሙሉ ሁሉም አሁን በህይወት ያሉ ሰዎች ስለሆኑ ይሄ እንትን የረጅም እንትን ነገር ነው አይደለም። አያቶቹ በህይወት የሉም። እና ይሰባሰቡና እዛ የድሮ ቪዲዮዎች አሁን ይሄ ድሮ ብላክ ኤንድ ዋይት እዚህ ይላችኋል እንትን ያለ ቪዲዮ ላይ አሉና አያትየው ምንም የዛን ጊዜ ከሱቅ መግዛት ብዙ የሚባል ነገር የለም። ልክ ኢትዮጵያ እንደምናረገው አሁን እንኳን እኛም ሀገር እየተቀየረ መጣ። ሁሉን ነገር ከስክራች አይደል ቤት ውስጥ የምናረገው። ዳቦ ብንጋገር ቤት አብኩተን ነው ምናምን እንደዛ። እና አያቴ ያለ ለዛ ሁሉ ሰው ዳቦ ተጋገርና ቤቱን አሁን ቢሸጡትም ወስዶ ምናምን ሁሉ አሳይቶኛል። እንደውም ስትሪቱ ራሱ ጄመሰን በሚል በእኛ ላስኔም ያን ያክል ረጅም ሩት አላቸው እዛ አካባቢና ስትሪቶቹ ራሱ በእኛ ስም ነው የተሰየመው በላስኔማችንና እዛ ቦታ ይወስደኝና አሳይቶኛል። እና ያንን ሲነግረኝ አያትየው ለዚህ ሁሉ ሰው ዳቦ በእጃቸው አውክተው ነበር የሚጋገሩት። እና ኤቭሪ ሰንዴይ ተገናኝተው ሁል ጊዜ ጠረጴዛ ላይ ቁጭ ብለው በልተው ልጆች በዚህ በኩል ትልቆች በዚህ በኩል ከዛ በኋላ ውጭ ወጥተው ተጫውተው ወደ ቤታቸው ይሄዳሉ። እና ይሄ የሚመሳሰል ነገር የለውም። አሁን እኛ እንደዛ አይነት ነገር ሁላችንም አንድ ላይ ግር ብለን እንኳን ባንሄድ አያቶቻችን ጋር መልካም ነገር ያላሳለፍን ኢትዮጵያኖች በብዛት የለንም። እና ይሄ ነው ማአት ምሳሌ አድርጌ ልነግራችሁ እችላለሁ። ያው ምግብ ሰውን አንድ ላይ ስለሚያገናኝ እሱን ልጥቀስ ብዬ ነውና በማንኛውም የማይበላ ስለሌለ ምግብ ትልቅ እንትን ማያ ነው አይደል? ሰው ለዚህ ነው ብዙ ጊዜ ከሳሎን ኪችን ውስጥ ነው የሚሰበሰበው የሚባለው። እና ማአት ምሳሌዎች አሉ። ስለዚህ የውጭ ሀገርን ሰው ምናምን ማግባት ሪሌሽንሺፕ የሚለውን ነገር አትፍሩት። ሌላ ምክንያት ካላችሁ ማትፈልጉ ከሆነ መብታችሁ ነው። ፈልጋችሁ ግን በዚህ ምክንያት ምናምን ልንጋጅ ባህላችን ምናምን ለምትሉ ሰዎች እንደውም አይምሯችሁ እየሰፋ ሞር ነገር እየተማራችሁ ትሄዳላችሁና ጉዳት ነገር አለው ብዬ በፍጹም እኔ አልመክራችሁም።
ግን ያው ሪሌሽንሺፕ ሁሉ የተለያየ ነው እንዳልኳችሁ የራሳችሁን ጀጅመንት ውሰዱ ራሳችሁ መወሰን ያለባችሁ ሰው ብቻ ወደ ግራና ወደ ቀኝ አይጎትታችሁ ያንን ሰው ከወደዳችሁት እንትን ነገር የለውም አንዳንድ ጊዜ ገብታችሁ ነው የምታውቁት አይደለ ጥሩ መጥፎ የሚሆን እኮ ጥሩም ሰው የሆነ ሰው ሊቀየር ይችላል ዳውን ዘ ሮድ እና ይሄንን ልላችሁ ነው ለማንኛውም ዘ ላቪንግ እና መሰግናችኋለን በህይወት የላችሁም ቤኔፊት እያደረግን ነው እንኳን ያንን ነገር አለፋችሁ ለእናንተም መልካም ቀን ይሁን